አሁን የምታየው ቪዲዮ 1 ሰዓት ሙሉ ይፈጃል። ይህን ቪዲዮ ለመጨረስ ትዕግስትና አቅም ካለ አሁኑኑ ዘግተህ መውጣት ትችላለህ። ምክንያቱም ይህ ይዘት የተዘጋጀው ለተራው ማህበረሰብ አይደለም። ህይወታቸውን እና የፋይናንስ አቅማቸውን ሙሉ በሙሉ ለመቀየር ለቆረጡ ጠንካራ ወንዶች ብቻ ነው። ዛሬ በዚህ ምድር ላይ ማንም በግልጽ የማይነግረውን አንድ ጨካኝ እውነት እናወራለን። ዓለም ስለ ፍቅር፣ ስለ ቅንነት እና ስለ ደግነት በሺ የሚቆጠሩ መጽሐፍትን ትጽፋለች። ነገር ግን ክስህ ባዶ ሲሆን ያ ህግ በሙሉ ይፈርሳል። ገንዘብ የቁሳቁስ መግዣ ብቻ አይደለም። ገንዘብ ያንተን ወንድነት፣ ክብርህን፣ በሰዎች ዘንድ ያለህን ቦታ የሚወስን የዘመኑ ትልቁ የኃይል መለኪያ ነው። ወደዱም ጠሉ ክስህ ሲጎድል ንግግርህ ቀልድ ይመስላል። ሐሳብህ ዋጋ ያጣል። የቅርብ የምትላቸው ሰዎች እንኳን ጥለው ይሸሻሉ። ለምንድን ነው ወንድ ልጅ ገንዘብ ሊኖረው የሚገባው? ምክንያቱም ማህበረሰቡ ለአንዲት ሴት ወይንም ለህፃናት ያለምንም ቅድመ ሁኔታ ፍቅር ሊሰጥ ይችላል። አንድን ህፃን ልጅ ዝም ብሎ ስለሚያምር ብቻ ይወዱታል። አንዲትን ሴት ስላማረች ወይም ስላዘነች ብቻ ልንከባከባት ይችላሉ። ለወንድ ልጅ ግን ዓለም ይህንን አታደርግም። ወንድ ልጅ የሚወደደውና የሚከበረው ሲያቀርብ ብቻ ነው። ዋጋ የምታገኘው ለአካባቢህ፣ ለቤተሰብህና ለምትወዳት ሴት ጥቅምን ስታመጣ ብቻ ነው። ይህንን ስል ልከፋ አይገባም። ይህ የተፈጥሮ ህግ ነው። ሰነፎች በዚህ ህግ ተበሳጭተው ዘመናቸውን በሙሉ ሲያለቅሱ ይኖራሉ። ብልሆች ግን ህጉን ተረድተው ጨዋታውን በጥበብ ይጫወቱታል። ክስህ ባዶ ሆኖ ስለ ፍቅር የምታወራው ወሬ ተሰሚነት የለውም። መጀመሪያ አቅምህን ገንባ። ከዚህ በኋላ ዓለም በራሷ ጊዜ ታከብርሃለች። ስለዚህ ድህነት ማለት ገንዘብ ማጣት ብቻ አይደለም። ድህነት ማለት የአስተሳሰብ እስረኛ መሆን ነው። ብዙ ሰዎች ገንዘብ የክፋት ሁሉ ስር ነው ተብሎ ተነግሯቸዋል። ነገር ግን ትልቁ ክፋት የሚመጣው ከድህነት ነው። ለምትወደው ሰው ሕክምና ማድረጊያ ስታጣ፣ ለልጆችህ ጥሩ ትምህርት ቤት መክፈያ ስታጣ፣ በገንዘብ ምክንያት የምትፈልገውን ህይወት መኖር ሲያቅትህ፣ ያ ነው ትልቁ ክፋት። ገንዘብ ላንተ ምርጫን ይሰጣል። ሳይወዱ በግድ መጥፎ አለቃ ስር ከመስራት ያድናሃል። በማትወደው ሰፈር ውስጥ ከመኖር ይታደጋል። ድሃ ከሆንክ ጊዜህን ሌላ ሰው መሸጥ አለብህ። ጊዜህን ሌላ ሰው ሽጠህ ደግሞ የራስን ህልም ማሳካት አትችልም። ስለዚህ ዛሬ የምነግርህ ነገር ቢኖር ገንዘብን አታምልከው፣ ነገር ግን እንደ ትልቅ መሳሪያ ቁጠረው። ሰነፎች ገንዘብ ሲያገኙ ሰዎችን ለማስደመም ያጠፉታል። ውድ ሰዓት ይገዛሉ፣ የቅንጦት ልብሶችን ይሸምታሉ። ይህ ግን ሀብታም መሆን ሳይሆን ሀብታም መምሰል ይባላል። እውነተኛ ሀብት ማለት ውድ ቁሳቁስ ማሳየት አይደለም። እውነተኛ ሀብት ማለት ማንም ሰው ያንተን ጊዜ እና ህይወት በገንዘብ መግዛት የማይችልበት ደረጃ ላይ መድረስ ነው። በጠዋት ስትነሳ የምትፈልገው ነገር፣ የምትፈልገው ሰዓት፣ ከምትፈልገው ሰው ጋር ማድረግ ሙሉ ነፃነት ሲኖር ያነ አንተ እውነተኛ ሀብታም ነህ። ብዙ ሰዎች ባሪያ መሆንን አቁም። ገንዘብን ያንተ ባሪያ አድርገው። ሀብታም መምሰልን ያደባልቃሉ። ሀብታም መምሰል ማለት የምታገኘውን ገቢ በሙሉ ውድ መኪናና ድግስ ላይ ማባከን ማለት ነው። እውነተኛ ሀብት ግን በማይታዩ የባንክ አካውንቶች፣ በኢንቨስትመንትና ባልተነኩ ንብረቶች ውስጥ ነው የሚቀመጠው። ሀብታም ለመሆን ከፈለክ መጀመሪያ ሰዎችን የማስደመም ስሜትን ግደለው።
አንድን እቃ በገንዘብ ስትገዛ እያጠፋ ያለው ወረቀቱን ሳይሆን ገንዘብህን ነው፣ ጊዜህን ነው። በአንድ ጀንበር የሚገነባ ሀብት የለም። ታላላቅ ሀብታሞች ስኬታማ የሆኑት በየቀኑ በሚያደርጉት ትንንሽ የገንዘብ ውሳኔዎች ነው። ዛሬ የምታስቀምጥበት ጥቃቅን ሳንቲም ከዓመታት በኋላ የማይበገር የገንዘብ ጫካ ይሆናል። ትዕግስት የሌለው ወንድ በፋይናንስ ዓለም ውስጥ ሁል ጊዜ ተሸናፊ ነው። እያንዳንዱ የምታገኘው ሳንቲም ላንተ የምትሰራ ባሪያ ናት። ያንን ሳንቲም ለቁሳቁስ ስታጥፈው ባሪያህን ገደልካት ማለት ነው። ነገር ግን ኢንቨስት ስታደርገው ያ ባሪያ ሌላ ተጨማሪ ባሪያዎችን ወልዶ ወደ አንተ ይዞ ይመጣል። ሀብታሞች የሚኖሩት ባሪያዎቻቸው በወለዳቸው ልጆች እንጂ በራሳቸው ጉልበት አይደለም። የፈለከው ነገር ቢፈጠር ላንተ እና ለቤተሰብህ ቢያንስ ለ6 ወራት የሚሆን መጠባበቂያ ገንዘብ በእጅ ሳይኖር የትኛውንም የቅንጦት ዕቃ እንዳትገዛ። በሶሻል ሚዲያ ላይ የምታያቸው ሰዎች 90% የዕዳ እስረኞች ናቸው። ብዙ የገቢ ምንጭ መፍጠር አለብህ። በአንድ ደሞዝ ላይ ብቻ የምትደገፍ ከሆንክ ከድህነት አንድ እርምጃ ብቻ ነው የራከው። ስለዚህ ከሁሉ የሚበልጠው ኢንቨስትመንት ጭንቅላት ውስጥ የምታስገባው እውቀት ነው። ስኬትን በምስጢር መያዝ፣ እቅድን ለማንም አለመናገር፣ በዝምታ መፈጸም። አብዛኛው ወጣት በዚህ የዘመናዊ ባርነት ውስጥ ተጠምዷል። አንዳንዴ በቲቪ ስክሪን አይታችሁ ከሆነ አብዛኛው ሰው በዘመናዊ ባርነት ወጥመዶች ውስጥ ገብቶ ይገኛል። የመጀመሪያው ዘመናዊ ባርነት እና ወጥመድ የብድርና አሁን ግዛ በኋላ ክፈል ማታለያ። የወደፊት ማንነትን ዛሬ በብድር ወይንም በአሁኑ ዘመን የፋይናንስ ተቋማት አሁን ግዛ በኋላ ክፈል የሚሉ ማራኪ ማስታወቂያውን ይረጩብሃል። የማይገባህን ስልክ፣ አቅም የማይፈቅደውን ልብስ ወይም መኪና በብድር እንድትገዛ ያማልሉሃል። ይህ ግን ትልቅ ወጥመድ ነው። ገና ያልሰራኸውን ወደፊት ሊመጣ ያለውን ገንዘብ ዛሬ ላይ ስታጥፈው የወደፊት ነፃነትህን እየሸጥክ መሆንን ይወቅ። ዕዳ ያለበት ወንድ ነፃነት የለውም። ከዚህ ወጥመድ ውጣ። ሁለተኛው ወጥመድ የሶሻል ሚዲያ ትኩረት ስርቆት ወይንም አልጎሪዝም ትራፕ ይባላል። የዲጂታል ዓለም የትኩረት ስርቆት ነው። ቲክቶክ፣ ዩቲዩብ እና ኢንስታግራም የተሰሩት ያንተን ትኩረት ሰርቆ ለሌሎች ሀብታሞች ለመሸጥ ነው። በቀን 3 እና 4 ሰዓት ስልክ ላይ ስታጠፋ የራስን ሀብት ሳይሆን የሌሎችን ሀብት እየገነባህ ነው። ከዚህም በላይ በየቀኑ የምታየው የአንድ ጀንበር ስኬት ቪዲዮዎች በራስ ህይወት ላይ ተስፋ እንድትቆርጥ ያደርጉሃል። እውነተኛ ስኬት ግን በጸጥታ እና አሰልቺ ስራዎችና የዓመታት ትዕግስት ይጠይቃሉ። ሶስተኛው ወጥመድ የአጭር መንገድ ጉጉትና ቁማር። የአጭር መንገድ ስነ ልቦና ማለት ነው። ስራ መስራት የሰለቸው ጥረት ማድረግ የማይፈልጉ ደካማ ወንድ ሁል ጊዜ ወደ ቁማር ወይንም ወደ ቤቲንግ እና ወደ ተለያዩ ፈጣን ሀብት የሚያስገኙ ማጭበርበሮች ጋር ይሮጣል። አንድ እውነት ልንገር፣ አቋራጭ መንገድ ሁል ጊዜ ወደ ገደል ነው የሚመራው። እውነተኛ ወንድ በእድል አያምንም። በራሱ ላብ፣ እቅድ እና ጠንካራ ስራ ብቻ ላይ ይታመናል። አሁን ሶስቱን የባርነት ወጥመዶችን ለይተህ አውቀሃል። ስለዚህ ወዳጄ ከዛሬ ጀምሮ አላስፈላጊ ድግሶችን እና ዋጋ የሌላቸው ግንኙነቶችን ሙሉ ቀንስ። ሙሉ ትኩረቱን በአንድ ወይንም በሁለት ከፍተኛ ገቢ የሚያስገኙ ክህሎቶች ወይንም ሃይ ኢንካም ስኪል ላይ አድርግ። በዝምታ ስትለፋ ዓለም አታውቅም። ነገር ግን
ውጤት ሲናገር ሁሉም ይሰማሃል። ስለዚህ የወንድነትህን ምግህን መገንባት ቢልዲንግ ዩር ፎርትሬስ። ሀብትን ስትገነባ በሶስት ምሰሶች ላይ መስራት አለብህ። የመጀመሪያው ፊዚካል ፊትነስ ወይንም የአካል ጥንካሬ። ጤና የሌለው ወንድ ሀብቱን መደሰት አይችልም። ጂም ሂድ፣ ሰውነትህን ጠብቅ። የፋይናንስ እውቀት ወይንም ፋይናንሻል ሊትሬሲ ይባላል። ያገኘውን ገንዘብ እንዴት እንደምታስቀምጥና እንደምታሳድግ መጽሐፍትን አንብብ፣ ተማር። ሶስተኛው የአእምሮ ጥንካሬ። ውድቀቶች ሲመጡ መቆም መቻል አለብህ። መውደቅ ስህተት አይደለም፣ ወድቆ መቅረት ግን ምርጫ ነው። ስለዚህ ባዶህን ስትቀር ሰው ሁሉ ጥሎ ይጠፋል። ጨዋታው ገና እንዳልተጠናቀቀ የምታውቅበት ጊዜ ግን አሁን ነው። ተነስ፣ ስራ፣ የራስን ታሪክ ጻፍ።